የኦሮሞ ሕዝብ ክቡር ነው። የኦሮሞ ሕዝብ ቅዱስ ነው። ብቻውን አይበላም። ተካፍሎ በጋራ የሚያበላ ህብረተሰብ ነው። እኛም እንደምንናገረው አይደለም። አትንገር ብዬ ብነግረው አትንገሩ ብነግረው የመጨረሻ ከዓለም ሕዝብ ላይ ወይም የኢትዮጵያ ሕዝብ ላይ መሬትን አካፍሎ መሬቱን ሰጥቶ በጋራ የሚኖር የኦሮሞ ሕዝብ ነው። ይህን ደግሞ እኔ እጋራዋለሁ። ይህና እናንተ በኦሮሞ ሕዝብ ላይ ወንጌል በስፋት የሚማሩበት መንገድ ማዘጋጀት፣ ልማት መስራት፣ ወሬ ብቻ ሳይሆን ፍቅር ወደ መሬት ወደ ስራ መስራት እናደርጋለን ብቻ ብለን ወደ ኋላ ማፈግፈግ ሳይሆን በምስራቅ ሐረርጌ እና ምዕራብ ሐረርጌ፣ አርሲ፣ ባሌ እንደ ሻሸመኔና በጠቅላላ አምቦን በጠቅላላ የኦሮሚያ ክልል የተባሉ ቦታዎች ሁሉ ጥሩ ነገር እንዲሰራ እናንተ ወጣቶቹ ህየንተ አበውኪ ተወልዱ ለኪለኪ ተወልዳችሁ ሴቶቹን ማስተማር ግዴታችሁ ነው። በምታውቁት ቋንቋ ሴቶች ለሴቶች ወንዶች ደግሞ የጋራ አስተማሪዎች ስለሆናችሁ እቺ ቤተክርስቲያናችን እንድንጠብቅ አደራ በሰማይ አደራ በምድር ብላችሁ ይሄ ትኩስ ብሎ ይሄ የከሰሩ ፖለቲከኞች የሚያወሩትን አይምራችን ውስጥ ላይ አንውሰድም። አብዛኛው የሚነገረው መልእክት ኦሮሚያ ማስተዳደር እንደማይችል የሚያናፍሱት ተራ እርባተኞች እንደሚያስተዳድር አድርገን ራሳችን ጠንክረን መስራት ስንችል ነው። መንግስቱ ጠንካራ የምናደርገው ማነው? እኛ ነን። መንገድ በመዝጋት አይደለም። ቄሮ ማለት ወጣት ማለት ነው ኦሮምኛ። እነዚህ ወጣት ልጆቻችንን መክረን ወደ ልማት እንዲሰሩበትን ወላጆቻቸውን ደግመው ለፍተው ያቀኗትን ሀገር እነሱ ደግሞ ለፍተው ደግመው እቻ ሀገራቸው መገንባት ማሳየት አለባቸው ብዬ ነው የማምነው። ይህንን ነው እኔ መልዕክት ላስተላልፍ የምፈልገው። በተረፈ ግን ምንም ወንድማችን አንገብጋቤ ጽፈት ካመጣ ጀምሮ የተሰማኝ ደስታ ወሰን የለውም።